በእግዚአብሔር ፊት የምትቆም ገብርኤል ና በሰላም ገብርኤል ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ነዋሃ ይርህቅ እግዚአብሔር እምረሲአን ወጸሎተ ጻድቃን ይሰምዕ። የተወደዳችሁና የተከበራችሁ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። የትምህርታችን ርዕስ መጽሐፈ ምሳሌ ምዕራፍ 15 ከቁጥር 29 ላይ ይሆናል። እንዲህ ይላል ቃሉ፣ ነዋሃ ይርህቅ እግዚአብሔር እምረሲአን፣ እግዚአብሔር ከክፉዎች እጅግ ይርቃል። ወጸሎተ ጻድቃን ይሰምዕ፣ የእውነተኞችን ጸሎት ግን ይሰማል። የሁላችንንም ጸሎት እግዚአብሔር ይስማል። የሊቀ መላእክት የቅዱስ ገብርኤል ክብረ በዓል ነው። እንደዚሁም የቅዱስ ቂርቆስና የቅዱስ ኢዮልጣ የሰማዕታቱ ክብረ በዓል ነው። ቅዱስ ገብርኤል እነሱን የረዳበት ዕለት ነው። እነሱ ደግሞ በቅዱስ ገብርኤል የተረዱበት ዕለት ነው። በመከራ የጸኑበት ዕለት ነው። እሳትን ድል ያደረጉበት ዕለት ነው። ሃይማኖታቸው የተገለጠበት የተመሰከረበት ዕለት ነው። ኢዮልጣና ቂርቆስን የረዳ ቅዱስ ገብርኤል ሁላችንንም ይርዳል። እንደጠገርኳችሁ እግዚአብሔር ከክፎች እጅግ ይርቃል ይላል ሰሎሞን። ሰሎሞን ማለት ጥበበኛ የእስራኤል ንጉሥ ስለ ኃጢአተኞቹ፣ ስለ ጻድቃኑ፣ ስለ ክፎቹ፣ ስለ ደጋጎቹ ለይቶ የመሰለ የጻፈ ያመሰጠረ ያስረዳ ነው። ስለዚህ እውነተኞቹ ጸሎታቸው የተሰማበት ዕለት፣ ክፉዎቹም ደግሞ እግዚአብሔር ይራቀበት፣ ክፉዎቹ ቢመለሱ ደግሞ እግዚአብሔር የማይጠላቸው አምላክ እንደሆነ እንግዲህ ቅድም ሲጠቀስ ከሌሊቱም ላይ ትምህርቱን በወንጌሉ ላይ የተለያዩ መምህራን ሲያስተምሩ እንደሰማችሁት ሁሉ በዛሬው ዕለት የቅዱስ ቂርቆስና ኢዮልጣ ጽድቃቸው፣ እውነተኞች ጻድቃን መሆናቸው፣ ቅዱሳን መሆናቸው የተገለጠበት የእነሱንም ጽድቅ የገለጠላቸው እግዚአብሔር እንደሆነ የሚያስረዳ ዕለት ነውና በዚህ ርዕሰ ቃል እግዚአብሔር አምላካችን ሁላችንንም ያስተምረን። የሚያስተምር እግዚአብሔር ስለሆነ እግዚአብሔር ያስተማራችሁና እግዚአብሔር ያስረዳችሁ እግዚአብሔር የረዳችሁ በመሆናችሁ እኔ ረጅም ሰዓት አልፈጅም። ጥቂት መልእክት ወይንም ደግሞ ጥቂት እግዚአብሔር ቃል አስተላልፌ የማጠቃልል ይሆናል። ትልቁ ኢዮልጣና ቂርቆስ የተፈተኑበት ጉዳይ በሃይማኖት ጉዳይ ነው። በምንድን ነው የተፈተኑት? በግል ጉዳይ አይደለም፣ በስጋዊ ጥቅም ጉዳይ አይደለም፣ በመስሪያ ቤት ጉዳይም አይደለም፣ በሚለብሱት ጉዳይ አይደለም፣ በሚበሉት ጉዳይ አይደለም፣ በምስራዊ ስልጣን ጉዳይ አይደለም። የተፈተኑት በምናቸው ነው? በሃይማኖታቸው ነው የተፈተኑት። ክርስቲያኖች ናቸው። ሕፃኑ የ3 ዓመት ነው። እናትየዋ ደግሞ ኢዮልጣ እሱን ያላት ሌላም ልጅ የላት። እንግዲህ ምንድነው ሮሜ በሚባል ሀገር አንድ ንጉሥ ነበረ። ያም ንጉሥ ለጣዖት እንድትሰግድ አስገድዳት። ለምን እንድትሰግድ? ጣዖት ማለት ምን ማለት ነው? ከምን የሚሰራ ነው? ከእንጨትና ከድንጋይ የሚሰራ ድንጋይ አለዝበው
እንጨት ጠርበው ጆሮ አብጀውለተውለት። የታኅሳስ ጊዜም እንደዚሁ በአናንያና አዛርያ ሚሳኤል ምክንያት ተማምረን ነበረ። ፈተናውም ተመሳሳይ ነው። የተፈተኑበትም ወይንም ደግሞ የመጣባቸውም የሃይማኖት ጉዳይ ነበረ። ስለዚህ ምንድነው የተባለችው? ለጣዖት ይሄ ጆሮ እያለው ለማይሰማው፣ ዓይን እያለው ለማያየው፣ እጅ እያለው ለማይጨብጠው፣ እግር እያለው ለማይራመደው እንድትሰግድ ተገደደች። በዚህ ምክንያት ቤቷን ጥላ፣ አካባቢዋን ጥላ፣ ጨርቋን ጠቅላ ተነስታ ወደ አንጌቤን የሚባል ሀገር ሄደች። እንግዲህ በመጽሐፍ ቅዱሱ እንደተነገረው ፈተና ሲበዛባችሁ ወደ ሌላይቱ ሀገር ሽሹ ይላል አይደል ወንጌል። ጌታ ኢየሱስ ክርስቶስ ይህን ጉዩሃ በካልእታ ወደ ሌላይቱ መሸሽ፣ ወደ ሌላ አካባቢ፣ ወደ ሌላ ሀገር መሄድ ይገባልና ስትሸሽ ሰይጣን የማይደርስበት ሀገር የለምና እዛ አንጌቤን ላይም ጠበቃት። ያው ንጉሥ እዛው አገኛ። አግኝቶ እዚያም ይዞ ለጣዖት እንድትሰግድ አስገደዳት። በዚህ ጊዜ ኢየሉጣ ለጣዖት መስገድ እንደሚገባና እንደማይገባ ይሄ የ3 ዓመቱ ሕፃን ይመስክር አለች። ማን ይመስክር አለች? የ3 ዓመት ሕፃን መመስከር ይችላል? አይችልም ማለት ዛሬ ያሉ ሕፃናት አይመሰክሩ። ካሁን በፊትም የነበሩት አይመሰክሩ። ወደፊቱም ያሉት ምናልባት እግዚአብሔር ሥራ የሚሰራባቸው ካልሆኑ በስተቀር የ3 ዓመቱ ሕፃን ይመስክር ብላ ስትናገር ሕፃኑን መስክር አለው ንጉሥ። ሕፃኑም ለጣዖት መስገድ እንደማይገባና ለአምላክ መስገድ እንደሚገባ መሰከረ። ይልቁኑ ኢየሉጣን ጥብእኪም ወኢትናፍቂ፣ እናቶይ ጨክኝ፣ እምዝዳግመ አልቦቱ ኩነኔ፣ ከዚህ በኋላ ፍርድ የለብንም። ይሄ እሳት ምድራዊ እሳት ነው። ውሃ የሚያጠፋው እሳት ነው። ሌላም የማይጠፋው እሳት አለ። ትሉ የማያንቀላፋበት፣ እሳቱ የማይጠፋበት። ይሄ ማለት ረቂቅ ቅጣት አለ ማለት ነው። እንግዲህ እሳቱ የማይጠፋበትና ትሉ የማያንቀላፋበት ተብሎ የተነገረው እሳት እንደሚያቃጥል፣ ትልም እንደ ጉንዳን ያለ እንደሚበላ እንደሚለበልብ የእግዚአብሔር ቅጣቱ ረቂቅ ነው ለማለት የተፈለገው። ስለዚህ ምድራዊ ቅጣት ይሻለናል ከሰማያዊ ቅጣት ብሎ ይቤላ ለእሙ ጥብእኬም ወኢትናፍቂ፣ ይህን የእሳቱን ነበልባል አትፍሪ ብሎ የ3 ዓመቱ እናት ለእናቱ አስተማሪ ሆነ። ጣዖት አምላኪዎቹንም አስተማራቸው። ጌታ ኢየሱስ ክርስቶስ እንዲሁ ዝም ብሎ እኮ አይደለም። ጌታ ኢየሱስ ክርስቶስ ሲፈቅድ በማቴዎስ ወንጌል ምዕራፍ 18 ቁጥር 3 ላይ ስታነቡት ወለእመሰ ኢኮንክሙ ከመ ሕፃናት ይትበውኡ መንግሥተ እግዚአብሔር፣ እንደ ሕፃናት ካልሆናችሁ በሉ ምእመናን ወደ መንግሥተ ሰማያት አትገቡም ብሎ የትሕትናውን ሕፃን ምጥው ለአንበሳ አግናጥዮስን ምሳሌ አድርጎ ጌታ ኢየሱስ ክርስቶስ አስተምሯል። እግዚአብሔር ካደረበት እንኳን በአርአያ ሥላሴ የተፈጠረ ሕፃን ቀርቶ ድንጋዮች በሆሳዕና መስክረው የለም እንዴ? ድንጋዮች በሆሳዕና ስለ ኢየሱስ ክርስቶስ አልመሰከሩም? አልተማርንም? አልሰማንም? አላወቅንም? የበለዓም አህያ በሰው አንደበት አልተናገረችም እንዴ? በጎቹ በተአምረ ኢየሱስ ላይ አልተናገሩም እንዴ? ላሞቹ አልተናገሩም እንዴ? እግዚአብሔር ካደረ እንዲህ ነውና ሕፃኑ ኢንሰግድ ለምስል ዘገብሮ ንጉሥ፣ ምድራዊ ንጉሥ ጣዖት አምላኪው ለሰራው ጣዖት አንሰግድም አለ ሕፃኑ። እናቱንም ጨክኝ አላትና ወሰሃባ ቅድመ መኮንን፣ በንጉሡ ፊት ይስባት ይጎትታት ጀመረ ወደ ሰማዕትነት። በዚህ ጊዜ ለጣዖቱ የማይሰግዱ ስለሆነ ቅጣቱ ተዘጋጀላቸው። የተዘጋጀላቸው ምንድነው? እሳት ነው የነደደው። በነደደ እሳት ላይ ደግሞ የብረት በርሜል ተጣደ። ውሃ ተሞላ። ውሃው ፈላ። ውሃው ተፍለቀለቀ። ንፍሮ እንደሚቀቀል አይነት ሊቀቀሉ የተዘጋጁት እናትና ልጅ ናቸው። ክርስቲያኖች ናቸው። የእግዚአብሔር ልጆች ናቸው። ለጣዖት አንሰግድም ያሉ ናቸው። ክርስትና እኛ ጋር ሲደርስ ነው ቀለል ያለው ወገኖች። ቀደም ሲል ከባድ ነበር።
ጠንካራም ነበር። በእሳት ነበር የሚለካው፣ በስለት ነበረ፣ ወደ ገደል በመጣል ነበረ። ሐዋርያቱ፣ ጻድቃኑ፣ ሰማዕታቱ የቀደሙት በሙሉ ስታዩቸው ማንም በዚህ ምድር ላይ አምሮበት ያለፈ ማንም የለም። ቅዱሳን ብለን ዛሬ የምናከብራቸው ሁሉ እኮ እዚህ ምድር ላይ ዓለም አልተቀበላቸው፣ ዓለም አልወደዳቸው። ዓለም በእሳት ነው ያቃጠላቸው፣ በሰይፍ ነው የቆረጣቸው። እኛ እኮ ጥቂቱን ነገር ነው መታገስ ያቃተን። እኛ ጋር የደረሰው ትንሽ ነገር ነው። እኛም ደካሞች መሆናችንን አውቆ እግዚአብሔር ፈተናውን እኛ ጋር ሲያደርሰው እንደውም ቀንሶታል። አሁን ፈተና በዛ ተብሎ ብዙ ይባላል። ምንድነው ያገኘን? ከነሱ አንጻር፣ እነሱ ከሆኑት አንጻር እኛም ግማሾቻችን በጆሮ የሰማን፣ ግማሾቻችን በርቀት በሶሻል ሚዲያ ያየን። ከዚህ በኋላ እሳቱን አንድደው ውሃው ፈልቶ ሲፍለቀለቅ ድምፃ ለጽህርት ከመነጎድጓደ ክረምት ያ የሚፈላው ውሃ የ6 ሰዓት ጎዳና ያክል ይሰማ ነበረ ድምፁ። የውሃው ፍላት እዛ ላይ ጨመሯቸው እንዲቀቀሉ። እዛ ቦታ ሆናችሁ ተመልከቱት ይሄን ነገር ምን ሊሆን እንደሚችል፣ እኔና እናንተ ብንሆን ምን እንደምንሆን። በዚህ ጊዜ ያ እምነታቸው ጽኑ ስለነበረ ሃይማኖት ተመሰከረ። እንግዲህ ከመወርቅ ፈተሎሙ በእሳት ቅዱስ ያሬድ ሲናገር ሰማዕታትን እንደ ወርቅ በእሳት ፈተናቸው ይላል። እናንተ ወርቅ ቤት ሄዳችሁ ወርቁ ግብዝ ይሁን ጽሩ ይሁን እውነት ወርቅ ይሁን መዳብ ይሁን የሚለየው እሳት ነው አይደለ? እነሱም እውነተኛ ክርስቲያኖች መሆናቸውን በእሳት ሲያስመሰክሩ ቅዱስ ገብርኤል የእምነታቸው ጽናታቸውን ተመልክቶ ከሰማይ ወርዶ ያንን ጋኑን በበትረ መስቀል በመስቀል ምልክት ሲመታው ውሃው ቀዘቀዘላቸው፣ በረደላቸው። እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። በእኛም ላይ የሚነደውን እሳት ሁሉ እግዚአብሔር ያብርድልን። እሳቱ ይመጣል። ምናልባት ኢየሉጣና ቂርቆስ ናቸው የሚታጡት። እንደ ኢየሉጣ እምነት ያለው፣ እንደ ቂርቆስ እምነት ያለው ሕፃን፣ እምነት ያለው ወጣት፣ በእምነቱ የጸና ጸሎቱን እግዚአብሔር የሚሰማው ነዋሃ ይርህቅ እግዚአብሔር እምረሲያን ከክፎች 40 ክንድ ይርቃል እግዚአብሔር። እግዚአብሔር የማይርቀው ሰው፣ እግዚአብሔር የሚቀርበው ሰው በትንቢተ ኤርምያስ ምዕራፍ 23 ላይ ቁጥሩም 23 ነውና እዚያ ላይ ምን ይላል? እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል እግዚአብሔር። እንደ ኃጢአታችን ብዛት እግዚአብሔር አራቀንም። እንደው እግዚአብሔር ቅርብ ሆኖ ነው የዋልነው። እግዚአብሔር ስላራቀን ነው የጸና ነው። እግዚአብሔር ስላራቀን ነው ይችን ታክልም የቆየ ነው። ስለዚህ ያ ውሃ ያ እንደዛ የተፍለቀለቀ በሉቃስ ወንጌል ምዕራፍ 12 ቁጥር 7 ላይ ስታነቡት ስጋችሁን የሚገሉትን አትፍሯቸው ብሎ ለሐዋርያት ሲያስተምር ጌታ ኢየሱስ ክርስቶስ የእናንተ ወፎች አለ ትንንሾቹ ወፎች በ5 ብር ይሸጣሉ። ዋጋ የሌለው ነገር በነፃ የሚገኛለ። ያውን በዚህ ዘመን ሁሉ ነገር ዋጋ አለ። ይሄ ሳይር ይገዛል። የዚህ ላይ የተጎዘጎዘ ሳር ዋጋ ገንዘብ ወጥቶበት ነው። ዝም ብሎ መጥቶ ያጎዘጎዘ እሱንም ይሸጧል። እሱን ሸጠው የሚተዳደሯል። አንዷ ወፍ በ5 ሳንቲም ወይንም መሐልቅ ትሸጣለች፣ ትገዛለች። እናንተ ደግሞ ከዚህ ከትንሿ ወፍ ትበልጣላችሁ፣ ትሻላላችሁ አላቸው ክርስቲያኖችን፣ ሐዋርያትን፣ የመጀመሪያው ክርስቲያኖች አለና ወኩሉ ስዕርተ ርእስክሙኒ ሁሉ የራሳችሁ ጸጉር ሁሉ የተቆጠረ ነው አላቸው። ምንድነው ያላቸው? እኛ መካከል የራሱን ጸጉር ቆጥሮ የሚያውቅ ሰው አለ? ምንም የሳሳ ጸጉር ቢሆን ይቆጠራል? አይቆጠርም። የፈለገ ቢሳሳ ቢበዛም ቢሳሳ ጥቂት የቀረ አልቆ ጀርባ ላይ የቀረ ማጅራት ላይ የቀረ እንኳ ቢሆን አይቆጠርም አይደል? ይቆጠራል። ስለሳሳ ስላነሰ ስለተበለጠ ይቆረጣል? አይቆጠርም። ነገር ግን ጌታ ኢየሱስ ምን አለ? የራሳችሁ ጸጉር ሁሉ በኔ ዘንድ የተቆጠረ ነው አለ። ምንድነው አለ? በኔ ዘንድ የተቆጠረ ነው። የራሱን ጸጉር ቆጥሮ የሚነግረን ሰው ይኖር ይሆን? ይቻላል? በቀደመ ዘመን አንድ የጥበብ ሰው ነበር ይባላል። ለተቸገረች ሴትዮ አንድ ማዳበሪያ ወይንም 100 ኪሎ ጤፍ ጭነው በጭነቱ ላኩላት ይባላል። የተቸገረች ናትና እሳቸው ደግሞ ፈላስፋ ስለነበሩ ጤፉ ተቆጥሮ ይላክልኛሉ ይባላል። ይቆጠራል? ጤፉ 100 ኪሎ ቀርቶ 1 ኪሎስ ቢሆን ይቆጠራል? አይቆጠርም።
ቁጥር ያለበለዚያ እንዳትበይ አሏት አሉ። ከዛ ቁጥር ያለው ብላ እሷን መልእክት ላከች አሉ። በመጣበት አህያ ጸጉር ልክ ነው አለች ይባላል። ቆጥሬዋለሁ። ያም ሰውዬ የአህያ ጸጉር ሊቆጥር ነው ማለት ነው። በዚህ ምክንያት ተቆጥሬዋለሁ፣ የመጣበትን አህያ ጸጉር ልክ እንደሆነ ጤፉን ቆጥሬ አግኝቼዋለሁ ብላለች። በልታለች፣ አግኝታለች ማለት ነው። የራሳችን ጸጉር የተቆጠረ ነው አለ ጌታ ኢየሱስ ክርስቶስ። የኢየሉጣ የራሷ ጸጉር የተቆጠረ ስለነበረ በእግዚአብሔር ዘንድ አንድ ጸጉር እንኳን በዛ እሳት አልተቃጠለም። ድንቅ እኮ ነው። አንድ ጸጉር አልተቃጠለም ከራሷ። ደስ አይልም? የእግዚአብሔር ስራ። አንድ ጸጉር ከራሷ ላይ ሳይነካ በዛ ሁሉ እሳት፣ በዛ ሁሉ በተፍለቀለቀ ውሃ። የሕፃኑ የቂርቆስም ምናልባት የእሱን ሕፃን ስለሆነ ጸጉር በደንብ አልበቀለም እንዳትሉ፣ የ3 ዓመት ልጅ ጸጉር መቼም አይጠፋም አለው። እንደ ትልቁ ሰው ባይሆንም የእሱም ጸጉር የተቆጠረ በእግዚአብሔር ዘንድ በእኔ ዘንድ አለ እግዚአብሔር ጸጉራቸው ሁሉ እንኳን ብዙዎቻችን ለምነን እግዚአብሔር ቶሎ ያልሰማን የተረሳን የሚመስለን የራሳችን ጸጉር እንኳን ተቆጥሮ በሚታወቅበት አምላክ ዘንድ ብዙዎቻችን የተረሳን አልመሰለንም። በብዙ መከራ ውስጥ ስንኖር አልመሰለንም። አልሰማንም ያላችሁ የላችሁ፣ ዝም ብሎናል ያላችሁ የላችሁ። ወጸሎተ ጻድቃን ይሰማ እግዚአብሔር የእውነተኞችን ጸሎት ይሰማል። እኛ ግን እውነተኞች መሆን ያስፈልገናል። ኢየሉጣ መሆን ያስፈልጋል። ቂርቆስ መሆን ያስፈልጋል። ክርስትና ማስመሰል አይሆንም። በማስመሰል ክርስቲያን አይኮንም። ክርስቲያን በመሆን ነው ክርስቲያን የሚኮነው። እንደው በ40 ቀንና በ80 ቀን ስለተጠመቅን ብቻ ወይንም ቤተ እግዚአብሔር ስለተመላለስን ብቻ እኮ አይደለም። ምን አይነት ክርስቲያን መሆኖች? እውነተኛ ክርስቲያን መሆን ያስፈልጋል። እውነተኛ ክርስቲያን መሰብሰባችን ለእውነት ስለሆነ እውነተኛ ክርስቲያኖች ሆነን ኢየሉጣ ታማልደናለች ብለን ስናምን ወጸሎተ ጻድቃን ይሰማ እግዚአብሔር ዛሬም የቂርቆስን ጸሎት ይሰማል፣ ምልጃውን ይሰማል። የኢየሉጣን ሕፃን ወእሙ አለ ቅዱስ ያሬድ ክልኤሆሙ ፈጸሙ ገድሎሙ። ሕፃንና እናቱ ዘምራቸው አለ። ይሄን ሕፃንና እናቱ ሁለታቸው ገድላቸውን ፈጸሙ፣ ተጋድሏቸውን ፈጸሙ። ድምፃ ለጽህርት ከመ ነጎድጓደ ክረምት ይፈርህዎ ለሞት ቅዱሳን ሰማይ። እነዚህ ቅዱሳን ቂርቆስና ኢየሉጣ ሞትን አልፈሩም ይላል። ፈርተዋል ሞትን። እውነተኛ ወንጌሉን ኖሩት ማለት ነው። በወንጌሉ ላይ ስጋችን የሚገሉትን፣ ስጋችን የሚያቃጥሉትን፣ ስጋችን የሚቆርጡትን አትፍሩ እንደተባለ ሁሉ እነሱ ስጋቸውን የሚገለውን፣ የሚያቃጥለውን፣ የሚቆርጥረውን አልፈሩም። በእግዚአብሔር አመኑ። ነገር ግን እነሱ የሚፈሩት ነገር ነበራቸው። ኢየሉጣና ቂርቆስ የሚፈሩትን ታውቃላችሁ? እንደፈሩ አታውቁም? እሳት አልፈሩም። እሳትን፣ ሞትን አልፈሩም። እግዚአብሔርንም ይፈራሉ። ሌላ ያልፈሩት ነገር ምንድን ነው? የሚነግረኝ ሰው አለ? ኢየሉጣና ቂርቆስ ሞትን አልፈሩም። የሚፈሩት ግን አለ። ምን ነው የሚፈሩት? እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማልኝ በሏት። ቃለ ሕይወት ያሰማልን። ኃጢአትን ግን ይፈራሉ። አያችሁ፣ የእነሱና እኛ ኃጢአት አንፈራም፣ ሞትን ግን እንፈራለን። እነሱ ሞትን አይፈሩም፣ ኃጢአትን ይፈራሉ ነው። ምን ይላል መጽሐፉ ላይ? እዚሁ ቅድም የነገርኳችሁ ላይ ወደ ቁጥር 27 ስትመለሱ በምጽዋት ወበሃይማኖት ይሰረይ ኃጢአት ይላል። ምጽዋት ስትመጸውቱ ኃጢአት ይሰረያል ይላል። አይሰረይም? ምጽዋት የሚመጸውት ሰው ኃጢአቱ ይሰረይለታል። ወበሃይማኖት ይሰረይ ኃጢአት። አዎ የሚያምን ሰው በእምነቱ ኃጢአት ንስሐ ስትገቡ ኃጢአታችሁ የሚሰረዩ በማን ነው? በምንድን ነው የሚሰረዩ? በእምነታችሁ አይደል እንዴ? ይሰረይልኛል ብላችሁ አምናችሁ ስትናዘዙ እኮ ነው የምትድኑት። አምነን ስንናዘዝ ኃጢአታችን ይሰረያል። ወበፈሪሃ እግዚአብሔር ይትገሃስ ሁሉ እኩይ። እግዚአብሔርን የሚፈራ ሰው ክፉ ነገር ሁሉ ይርቅለታል። አሜን በሉ። እግዚአብሔርን የሚፈራ ሰው በሉ ክፉ ነገር ሁሉ ይርቅለታል። አዎ ልበ ጻድቃን ይትቤሃር ሃይማኖተ። የእውነተኞች ሰዎች ሃይማኖትን ይማራል አለ ሰሎሞን። የእውነተኞች ሰዎች ሁልጊዜ በአንደበታቸው የሚመላለሰው እውነተኛ ሰው ስለ ሃይማኖት ነው። እግዚአብሔር ይመስገን የሚል ነው። ወቀሳ አይደለም። አትውቀሱት እግዚአብሔርን፣ አትክሰሱት እግዚአብሔርን። ብዙዎቻችን ከሰናል እኮ አልተሰማንም ብለን ጸሎታችን አልተሰማም፣
የተሳልኩት አልደረሰም። ብዙ አጸልዬ ነበረ፣ ብዙ አስነግሬ ነበረ፣ ብዙ ገዳም ሄጃለሁ፣ ብዙ አባቶች ጸልዩልኛል፣ ግን አልሆነም ያልን ሰዎች የለም። ምንድነን እኛ? ከሳሾች ነን። እግዚአብሔር አልሆነም አይደለም ማለት ያለብን። እግዚአብሔር ጊዜ አለው በሉ። እግዚአብሔር ጊዜ የለው? እግዚአብሔር ጊዜ አለው። የጠዋቱን ማታ አይሰራም፣ የማታውን ወደ ጠዋት አይሰራም፣ የቀኑን ሌሊት ላይ አይሰራም። እግዚአብሔር ለሁሉ። ይኸው ሰሎሞን ነው እኮ ለሁሉ ነገር ምንድን ነው ያለው? ጊዜ አለው አይደል የተባለው? ለሁሉ ጊዜ አለው ተብሎ የለ? እኛ ስንፈጠር አሁን ባመለከትነው ወይም ወላጆቻችን ባሉበት ጊዜ ነው የተወለድነው? እሱ ባለበት ጊዜ አይደለም። ለመወለድ ጊዜ ስላለው፣ ለመሞትም ጊዜ ስላለው፣ ለመኖርም ጊዜ ስላለው፣ ለጨዋታ እንኳን ጊዜ አለው አለ። ለሳቅ እንኳን ጊዜ አለው አለ ያለው ጥበበኛ ስለሆነ። ያለ ቦታው ፈገግታ ቢኖር አይሆንም ማለት ነው። ያለ ቦታው ቁጣም ሲሆን አይሆንም ማለት ነው። እግዚአብሔር ጊዜ ያለው ያረዳን ወይንም ደግሞ የጠየቅነውን ነገር ያልፈጸመልን ጊዜ ስላለው ነው። ወይንም ደግሞ የማይጠቅመንን ነገር ከልክሎን ይሆናል። እኛ ከመለመን ውጭ እኮ ሌላ የምናውቀው ነገር የለም። ሲጀመር እኮ መለመንም የለብንም። መለመን ሳይሆን የሚገባው አንተ የፈቀድከው ይሁን ነበረ መባል ያለበት። ክርስቲያን ወይኩን ፈቃድከ ነው የሚለው ጌታ ኢየሱስ ክርስቶስ ራሱ ወንጌሉን ሲያስተምር ምንድን ነው ያለው? ፈቃድ ይሁን በሉ አይደል ያለ። ስትጸልዩ አቡነ ዘበሰማያት ምንድን ነው የሚለው? ፈቃድ ይሁን እኮ ነው የሚለው። ከዛ ወጥተን ነው እኛ መኪና ስንለመን፣ ቤት ሲለመን፣ ኑሮ ሲለመን፣ ትዳር ሲለመን፣ ልጅ ሲለመን፣ ግማሹም ደግሞ ጎረቤት ጋር ሰላም ሲያጣ ደህና ጎረቤትም ስጠኝ ብሎም ይለምናል። ራሱ ደህና ሳይሆንም እንዲህ የሚለምንም ሁሉ አለ። ራሱን ጥሩ እያደረገ የሌላው ብቻ እየታየው፣ የሰው ኃጢአት እየታየው፣ የሰው በደል እየታየው፣ የራሱ በደልም አይታየው። ብዙዎቻችን የራሳችን በደል ተሰውሮብናል። ይግለጽልን እግዚአብሔር። አሜን በሉ። ይግለጽልን እግዚአብሔር። የራሳችን በደል ከተገለጸልን ወደ እግዚአብሔር እንጮሃለን ማለት ነው። እንጸልያለን ማለት ነው። በእውነት ሆነን እንጸልያለን ማለት ነው። ከቂም በቀል ወጥተን እንጸልያለን ማለት ነው። ከክፋት ወጥተን እንጸልያለን ማለት ነው። ከማስመሰል ወጥተን እንጸልያለን ማለት ነው። የዛን ጊዜ እግዚአብሔር በሉ የእውነተኞችን ጸሎት ይሰማል በሉ። እግዚአብሔር በሉ የምንን ጸሎት? የነማንን? የእውነተኞችን። የእነ አቡነ ተክለ ሃይማኖት፣ የእነ አቡነ ገብረ መንፈስ ቅዱስ፣ የጻድቃኑን፣ የቅዱሳኑን፣ የኢየሉጣን፣ የቂርቆስን። ሌላው ቅዱስ ገብርኤልን ደግሞ እስመ ለመላእክቲሁ ይእዝዞሙ በእንቲአከ ይላል መዝሙረ ዳዊት መዝሙር 90 ላይ ቁጥር 11 ላይ መላእክቱን ስላንተ ያዛቸዋል ይላል። አያችሁ፣ ስለኛ ለካ ይታዘዛሉ፣ ይላካሉ። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነስኡከ፣ በመንገድህ ሁሉ ይጠብቁ ዘንድ። እሳት ውስጥ ስትገባ ከእሳት ሊያወጡ። አያችሁ፣ እንቅፋት ሲመጣ እንዳይመታ እንዲከለክሉ። ከመ ኢትትዐቀፍ በእብን እግርከ ይላል። እግርህ በድንጋይ እንዳይሰናከል፣ በሃይማኖት እንዳትሰናከሉ ማለት ነው። እንዳትፈታተኑ ማለት ነው። ወገናችሁን እንዳትፈትኑ፣ እግዚአብሔርን እንዳትፈትኑ፣ ራሳችሁን እንዳትፈትኑ መላእክቱን ይልክልሃል። ቅዱስ ገብርኤል ለኢየሉጣና ለቂርቆስ እንደተላከ ለሁላችንም ይላክልን። ተልኮላችኋል፣ ባርኳችኋል። ቅዱስ ገብርኤል ፈውሷችኋል። ቅዱስ ገብርኤል ረድቶናል። ቅዱስ ገብርኤል አዎ በረከቱ ብዙ ነው። የሊቀ መላእክት የቅዱስ ገብርኤል ኢየሉጣና ቂርቆስን የባረከ እኛን አይባረከንም? በእኛ ይጨክናል? እኛንን የምንጨክነው እንጂ ቅዱስ ገብርኤል ይጨክንብናል? ወገኖች ቢጨክንብን ኖሮ ያገኘነው ሁሉ ቆመን የሄድነው፣ በሕይወት ያደርነው፣ በሕይወት የዋልነው፣ እዚህ የደረስነው ክብርና ምስጋና ለአምላከ ቅዱስ ገብርኤል ይሁን። ስለዚህ በመንገድ ሁሉ ይጠብቁሃል የተባሉት በእውነት እኛ ልንጠብቃቸው ሲገባ መላእክቱ እኛን ሲጠብቁን፣ ያውም ደግሞ ሲጠብቀን ቅዱስ ገብርኤል አይታይም። የት እንዳለ ይታያል ቅዱስ ገብርኤል? አሁን የለም እኛ መካከል የለም። አለ በሉላችሁ፣ አለ በሉ በደምብ ግን አናየው ማለት እሱሳ እግዚአብሔር የተመሰገነ ይሁን። እኛ አናየውም፣ እሱ ያየናል። እንዲህ ነው የኦርቶዶክስ እምነት። የኦርቶዶክስ ትምህርት ይሄ ነው። እኛም ማናያቸው የሚያዩን ረቂቃን መላእክት፣ እኛም ማናያቸው እነሱ የሚያዩን ሌላ ረቂቅ ደግሞ የሚያየን ሰይጣን ስላለ ከሱ የሚጠብቁን ጣዖት የሚያስመልኩ ራስ እንዲመለክ ገንዘብ እንዲያመልክ ሰው ዛሬ ገንዘብ እያመለከ ወንድሙን የጠላ እህቱን የጠላ ወገኑን ገንዘብን አስበልጦ ሰውን የሚጠላ ሰው
ገንዘብን ወዶ ሰውን የጠላ ሰው እኮ ጣዖት አምላኪ ነው። እግዚአብሔር ከዚህ ይሰውረን፣ ከዚህ ይሰውራችሁ። ስለዚህ ዛሬ እየተመለከ ያስቸገረ ይህ ስለሆነ የራስ ፍላጎት አንድ አምልኮት፣ አንድ እሳት፣ አንድ መከራ ሆኖ አልበርድ ያለ ስለሆነ እንዲህ አይነቱንም እሳት እግዚአብሔር ያብርድልን። አምላከ ቅዱስ ገብርኤል፣ አምላከ ቅዱስ ቂርቆስ፣ አምላከ ቅድስት ኢየሉጣ ከሁላችን ጋር ይሁን። ጸሎታችሁን እግዚአብሔር ይስማችሁ፣ ልመናችሁን እግዚአብሔር ይቀበልላችሁ። ወስብሐት ለእግዚአብሔር። ይቆየን።